ሰላም ሁላችሁ እንዴት ናችሁ? ከባለፈው የቀጠለ ቶፒክ ነው የሚሆነው ትንሽ ስለ ከባዮኬሚካል ቲዮሪ ጀምሮ ወይም ደግሞ ከባዮኬሚካል ኦሪጂን ጀምሮ ትንሽ ዲፕ ብገባላችሁ ጥሩ መስሎ ስለታየኝ ነው። ከዚህ ትንሽ እንጀምር። ከዚህ በፊት ያሉት ብዙም እንትን አይፈልጉም ከዚህ በፊት የምናውቃቸው ስለሆኑ ማለት ነው። ከዚህ ጀምሮ ግን ትንሽ በዲፕ ኖት ብናየው የተሻለ ይሆናል ብዬ ስላሰብኩኝ ነው። ዋትስ ባዮኬሚካል ኦሪጂን ባለፈው እንዳልነው this is the አሁን ላይ ያለ the current idea ነው about how life እንዴት እንደተጀመረ ወይም ደግሞ ኢቮልቭ እንዳደረገ on earth ማለት ነው earth ላይ as the result of the biochemical reaction ወይም ደግሞ abiogenesis ሌላኛው ስሙ ነው። ድነት ከዚህ ይሄ ባዮኬሚካል ኦሪጂንን እና ከሌሎቹ ጋር እንዳይምታቱባችሁ መጠንቀቅ ያስፈልጋል። how much biologists working early in 21st century ይሄ እንዴት ነው የተሰራው የሚለው ነገር አሁን ላይ ያለው የሚያምኑበት አሁን ላይ ያሉ ሳይንቲስቶች የሚያምኑበት ይሄ ባዮኬሚካል ቲዮሪ ነው የሚባለው። ከነዚህ ውስጥ ኤክስፐሪመንቱን የሰሩት ሁለት ሰዎች አሉ በተለያየ ዘመን የኖሩት በተመሳሳይ የሆነ ኮንክሉዥን ያላቸው። አንደኛው አሌክዛንደር ኦፓሪን ይባላል ራሺያን ባዮሎጂስት ነው first put forward his ideas in 1924። ከዛ ጆን ሃልደን የሚባለው ደግሞ ይሄ ደግሞ ኢንዲፔንደንት እንግሊዛዊ ባዮሎጂስት ነው። 1929 ላይ ነው ይሄኛው 1924 ላይ አመቶቹ የሚቀራረቡ ናቸው ግን ኢንዲፔንደንትሊ ነው የሰሩት ይባላል። ከዛ በፊት ቢፎር ኦፓሪንስ ቡክ ወደ እንግሊዘኛ ከመተርጎሙ በፊት ነው የሰራው ይሄኛው ጆን ሃልደን ማለት ነው። both believed that organic molecules could be formed from the abiogenetic materials in the presence of the external energy source. ለነዚህ ለባዮኬሚካል ቲዮሪ ኤክስተርናል ኤነርጂ ሶርስ ወይ አልትራቫዮሌት ሬይ ነው ወይም ደግሞ ነው ተንደር ውስጥ ያለው that energy ማለት ነው። እነሱ ናቸው ultraviolet radiation at the primitive atmosphere was reduced ነበረ primitive atmosphere ከዚህ በፊት የነበረው atmosphere very low amount of free oxygen ያለው which is primitive ማለት very low amount of oxygen የነበረው ብሎ ነው የሚያስቡት and contained very low oxygen ቢኖረውም ነገር ግን ሌሎች ጋሶች ነበሩት እንደነ አሞኒያ እንደነ water vapor እንደነ ሌሎች ጋሶች ነበሩት። Both also suspect that the first life forms appeared in the warm primitive ocean in where heterotrophic obtained performing nutrients from the compound in existing on early earth rather than autotrophy ይላሉ። እንደ ለዚህ ለፕሪሚቲቭ አትሞስፌሩ እንደ ኦሽን የሚያገለግል ነበረ ብቻ እንደ ኦሽን የሚያገለግል የኒውትሮንቶች እንትነን ኤግዚስት የሚያደርግ አለ ብሎ ያስባሉ። ብቻ የመጀመሪያዎቹ እንትኖች ኬሞአውቶትሮፎች ናቸው ብሎ ነው የሚያስቡት የመጀመሪያዎቹ ፕሮዲዩሰሮች እነዚህ ሰዎች ማለት ነው። they proposed that common gases in early earth atmosphere combined to form simple organic ኬሚካሎችን እነዚህ ከዚህ በፊት በፕሪሚቲቭ አትሞስፌር ውስጥ የነበሩት ጋሶች አንድ ላይ ኮምባይን ሆነው ሲምፕል ኦርጋኒክ ኬሚካሎችን ፈጠሩ ይላሉ። ለምሳሌ እንደና ሃይድሮጅን ሳያናይድ ያለ በጣም ኤሰንሻሊ ሆነ ባዮኬሚካል ሞለኪውል ነው which is እና ዲኤንኤ ሲኩዌንስ አካባቢ ውስጥ ያለ በጣም ኤሰንሻሊ ሆነ ኬሚካል ነው። እሱ ተፈጠረ በእነዚህ በሚሰሩት እና አሞኒያን ምናምን አንድ ላይ አድርገው በስፓርክ ዲስቻርጅ ኤክስፐሪመንት ነው የተሰራው። እነሱን አንድ ላይ ሲያደርግ ኦፓሪን የሚባለው ሰውዬ አሌክዛንደር ኦፓሪን የሃይድሮጅን ሳያናይድ ተገኘ። እሱ በጣም ትልቅ ግኝት ነበር ለሱ ምክንያቱም ስቲል human beings living things ውስጥ የዲኤንኤ ሲኩዌንሳቸው ላይ ሃይድሮጅን ሳያናይድ አለበት። they become able to absorb nutrients to grow then divide አደረጉ ይላል። ይሄ ኤክስፐሪመንታቸው ትንሽ ማሳያ ነው። ኤሌክትሮድ አለ እዚህ ጋር እንደምታያቸው እነዚህ ናቸው በፕሪሚቲቭ አትሞስፌር ውስጥ የነበሩ ጋሶች አሉ እንደነ አሞኒያ እንደነ
ሚቴን እንደነ ዋተር እንደነ ሃይድሮጅን ጋዝ ነበሩ ይላል። then በስፓርክ ዲስቻርጅ ሜተድ ይሄንን ስፓርክ እንትን አለበት አሌክዛንደር ማለት ነው። ከዛ በኋላ በኮንደንሰሩ በምን አድርጎ ብቻ እነዚህ አንድ ላይ ሆነው እዚህ ጋር ወተር ቦይልድ የሆነ ወተር አለ አንድ ላይ ሆነው መጨረሻ ላይ ኮምፓውንዶችን ፈጠሩ ባዮኬሚካሎችን ፈጠሩ ይላል። approved the Oparin-Handel model by mixing the basic elements to produce simple የሆኑ ኦርጋኒክ ኮምፓውንዶችን ፕሮዲዩስ ያደረጉለት ማለት ነው። ያ አሁን ያልኩት ነው ይሄ በስዕሉ ይሄን ይመስላል ቅድም እንዳየነው ነው። ከዛ አውቶትሮፍስ ያኔ በፕሪሚቲቭ አትሞስፌሮች ጊዜ አትሞስፌር የነበረ ጊዜ ኦብቪየስሊ ግዴታ ለመኖር አውቶትሮፎች ያስፈልጋሉ። በት what kind of autotrophs የሚለው ይወስነዋል። አውቶትሮፍ ማለት እንደምታውቁት from the basis of the food chain የመጀመሪያዎቹ ናቸው አመራቾች የምንላቸው ናቸው። either ፎቶ ሊሆን ይችላሉ or ኬሞ ሊሆን ይችላሉ። ፎቶ ከሆኑ ላይት ኢነርጂን በመጠቀም ኢንኦርጋኒክ ኮምፓውንዶችን ወደ ኦርጋኒክ የሚቀይሩ ናቸው። ኬሞ አውቶትሮፍስ የምንላቸው ደግሞ they also inorganic compound ወደ ኦርጋኒክ የሚቀይሩ ናቸው but ኢነርጂያቸውን ግን የሚያገኙት ከኬሚካል ሪአክሽን። the first organisms appeared about ከ4 ቢሊዮን years ago 4 ቢሊዮን ዓመት በፊት ፕሮካሪዮቶች ነበሩ አለ መጀመሪያ። ፕሮካሪዮት እና ዩካሪዮት ዲፈረንስ ማወቅ ይጠበቅብናል። ፕሮካሪዮት ዩካሪዮት እና ፕሮካሪዮት ዩካሪዮት means ፕሮሚንስ ሲንግል ኒውክሊየር ያላቸው ናቸው። ምን ማለት ነው እሱ? ዩካሪዮት ስንል ኒውክሊየሳቸው የኒውክሊየር ሜምብሬን ያለው ወይም ደግሞ ያልተበተነ ማለት ነው። ኒውክሊየር ማቴሪያሉ ኒውክሊየር ሜምብሬን ስላለው ተበትኖ አይደለም የሚገኘው ዩካሪዮቲክ ላይ። ፕሮካሪዮቲክ ግን ሲባል ኒውክሊየሳቸው የኒውክሊየር ሜምብሬን የለውም የሚይዝበት ነገር የለም። ጃስት ኒውክሊየር ማቴሪያሉ ተበትኖ ነው ያለው ኒውክሊየስ ውስጥ ማለት ነው። ኒውክሊየስ ማለት ኒውክሊየር ሜምብሬን ፕላስ ኒውክሊየር ማቴሪያል። ኒውክሊየስ የላቸውም ስንል ፕሮካሪዮቲኮች ኒውክሊየር ሜምብሬን የላቸውም ማለታችን ነው እንጂ ኒውክሊየር ማቴሪያል ከሌላቸው ጭራሽ ሊቪንግ ቲንግ አንላቸውም። ስለዚህ ኒውክሊየር ሜምብሬን ስለሌላቸው ነው ኒውክሊየር የላቸውም የምንላቸው ኒውክሊየስ የላቸውም የምንለው ማለት ነው። እቺን ፖይንት መያዝ ይኖርባታል። ከ4 ቢሊዮን ዓመት በፊት የነበሩት ፕሮካሪዮቲኮች ናቸው። they had true nucleus የላቸውም not true nucleus. It seems likely also they have no RNA. I mean they had RNA rather than DNA as their genetic material. እንደ ጄኔቲክ ማቴሪያላቸው ደግሞ RNA ያለው DNA አይደለም። አሁን ያለው obviously DNA ነው RNA አይደለም። ከ4 ቢሊዮን ዓመት በፊት የነበሩት ፕሮካሪዮቶች ግን RNA ነበራቸው። it was assumed that they gave rise to 3 distinct የሆኑ ላይኖችን ጊቭ አድርገዋል ተብለው አስዩም ይደረጋል። አርኬባክቴሪያ ዩባክቴሪያ እና ዩካሪዮትስ ተብለው አውቶትሮፍ ናቸው። ፕሪሚቲቮች የሚባሉት ፕሮካሪዮቲኮች ናቸው ማለት ነው። ቢፎር ዘ ዩካሪዮቲኮች ከመምጣታቸው በፊት አርኬባክቴሪያ ዩባክቴሪያ ከመምጣቱ በፊት the primitives were ፕሮካሪዮቲኮች ነበሩ ማለት ነው። አርኬባክቴሪያ ምንድነው? they are prokaryotic ናቸው including thermophilic sulfobacteria አንዱ ኤግዛምፕል ኦፍ አርኬባክቴሪያ ነው። አርኬ ሚንስ ያ አርኬባክቴሪያ በጣም ኤክስትሪም ኢንቫይሮንመንት ውስጥ መኖር የሚችል የባክቴሪያ አይነት ነው። by the way this እነዚህዎቹ ፎቶሲንቴሲስ ማድረግ የሚችሉ ናቸው እና ሃሎፊሊክ ባክቴሪያዎች ናቸው which means ላቨሮች ናቸው ሳልት ላቨሮች ናቸው። ኦኬ ዘን ከዚህ በኋላ ዩባክቴሪያ ምንድነው? ዩባክቴሪያ እነዚህ ደግሞ ኖርማል የምናውቃቸው ባክቴሪያዎች ዩባክቴሪያ ነው የምንላቸው። ፕሮካሪዮቲኮች ናቸው። ኦርዲናሪ ባክቴሪያ እና ሲያኖባክቴሪያን ጨምሮ ሲያኖባክቴሪያ ወይም ደግሞ ብሉ ግሪን አልጌ and sometimes ነው ብሉ ግሪን አልጌ የሚባለው። እነሱን ጨምሮ they are called ዩባክቴሪያ ይባላሉ። ዩካሪዮቲኮች ላይ መጨረሻ ላይ ኢቮልቭ ያደረጉ ናቸው። መጀመሪያ አርኬባክቴሪያ ነበር፣ ከዛ ዩባክቴሪያ፣ ከዛ ዩካሪዮትስ ፕሪሚቲቭስ were ፕሮካሪዮቲኮች ነበሩ ማለት ነው። እነዚህም ፕሮካሪዮቲኮች ናቸው obviously። በቅደም ተከተላቸው መጀመሪያ አርኬባክቴሪያ ነው፣ ከዛ ዩባክቴሪያ ኢቮልቭ አደረገ፣ ከዛ ዩካሪዮቲኮች ኢቮልቭ አደረጉ ይባላል። obviously animals plants they are ዩካሪዮቲኮች ናቸው።
ኢቮልቪንግ ቱ ፈንገስ፣ ፕሮቶዞዋ፣ ፕሮቴሽያንስ፣ ፕላንት፣ አኒማል ኔርሊ ኦል ኤሮቢኮች ር ዩካሪዮቲኮች ናቸው። One great change that affects the evolution for nearly life forms was the shift from the reducing atmosphere to an atmospheric containing oxygen. So ከ2.4 ቢሊዮን years በፊት ነው the primitive atmosphere ኦክሲጅን ይኖረው። so that's a big change ያመጣው ነገር ኦክሲጅን መኖሩ ነው። ከዛ በፊት ግን ኦክሲጅን በፍሪ አማውንት አይገኝም ነበር። so በጣም ትልቅ ቼንጅ ያመጣ ማለት ነው። about 2.4 ቢሊዮን years ago ብለው በጥናታቸው እንግዲህ አምጥተውልኝ ነው። two major types of autotrophs አሉ። ቅድም እንደነገርኳችሁ ፎቶ ኤንድ ኬሞ autotrophs። ኬሞ ኬሚካል ሪአክሽን ሌላ ብዙ ነገር የለውም፣ ይሄ ወሬ ነው። they are often found in extreme environment ነው የሚገኙት። ኬሞ autotrophs such as in the deep sea vents ላይ እና deep underground or acidic ኤሪያዎች ላይ ነው ኬሞ autotrophs የሚገኙት። this way of getting energy is thought to be one of the oldest ነው በጣም። so መጀመሪያ ላይ የነበረው ከፎቶትሮፍ አውቶትሮፎች በፊት ኬሞ አውቶትሮፍ ነበር። ፎቶትሮፎች አር ኦርጋኒዝሞች ናቸው that ላይትን ነው የሚጠቀሙት እነዚህ እንደ ኤነርጂ፣ እነዛ ኬሚካል ሪአክሽን ነው። so inorganic ካርበንን ወደ ኦርጋኒክ ይቀይሩታል። ዩካሪዮቲክ phototrophs absorb light through the chlorophyll molecules and their በክሎሮፕላስታቸው ላይትን አብዞርብ ያደርጋሉ። ከዛ inorganic compound which is carbon dioxide ወደ ኦርጋኒክ ኮምፓውንድ ይቀይሩታል which is glucose ማለት ነው። so ወደ ቀጣዩ ብናልፍ so ወደ ቀጣዩ ቶፒክ ስናልፍ ስለ ሂውመን ኢቮሉሽን እና ስለ ናቹራል ሴሌክሽን ነው የምናየው። so ኪወርዶች አሉ በዚህ ቶፒክ ስር። ናቹራል ሴሌክሽን በጣም ከመጀመሪያው ዩኒት ጀምሮ this is በጣም ኪ የሆነ ተርም ነው which is በጣም ታዋቂ በሆነው በቻርልስ ዳርዊን የቲዮሪ ሲነሳ ቻርልስ ዳርዊን ነው ትዝ የሚለን። so እሱ ነው ፕሮፖዝ ያደርገው ምንድነው የሚለው ፕሮሰስ where individuals with advantageous traits survive ያደርጋሉ and reproduce more ያደርጋሉ። advantageous የሆነ ትሪያት ያላቸው ይበዛሉ ማለት ነው። so population ሊድ ያደርጋሉ፣ potentially changes and potentially new species ሊያመጡ ይችላሉ። so advantageous trait የሌላቸው ደግሞ ይጠፋሉ ማለት ነው። species what species it's a group of similar organisms that can interbreed and produce fertile offspring. so interbreed አድርገው interbreed ማድረጋቸው ብቻ አይደለም ነገር ግን fertile የሆነ offspring produce ማድረግ የሚችሉ ከሆነ we are called እንደነሱ አይነት እንትኖችን we can call them species ማለት እንችላለን እንጂ ተመሳሳይ species ለመሆን ግዴታ similar organisms መሆን አለባቸው፣ interbreed ማድረግ መቻል አለባቸው። ሲቀጥል interbreed አድርገው ደግሞ offspringአቸው produce ማድረግ የሚችል መሆን አለበት። ለምሳሌ አህያና ፈረስ በቅሎ መውለድ ይችላሉ but they are not the same species ምክንያቱም በቅሎ መውለድ አይችሉም። so offspringአቸው interbreed ማድረግ መቻል አለበት አንድ ተመሳሳይ species ለማለት ብለን ለመጥራት ማለት ነው። so አህያና ፈረስ are not the same species ማለት ነው። then directional selection የሚል ተርም ታገኛላችሁ። so ሶስት አይነት ሴሌክሽኖች አሉ። እነዚህን ሴሌክሽኖች መያዝ ይጠበቅብናል። ፈተና ላይ most likely appear የሚያደርጉ ናቸው። directional selection ምንድነው? favors one extreme አንደኛውን ኤክስትሪም ፌቨር የሚያደርግ ከሆነ shifting the population trait distribution የፖፑሌሽን ትሬት ዲስትሪቢዩሽኑን shift የሚያደርግ ከሆነ ምን በማድረግ እንደ ስሙ ዳይሬክሽናል ወደ አንዱ ዳይሬክሽን ወደ አንዱ ኤክስትሪም ፌቨር የሚያደርግ ከሆነ stabilizing selection ምንለው ደግሞ ኢንተርሚዲየት የሆነውን ፌኖታይፕ ፌቨር የሚያደርግ ከሆነ ነው። ለምሳሌ ለዳይሬክሽናል ሴሌክሽን ብዙ ኤግዛምፕሎች መጥቀስ እንችላለን። for instance አሁን አንድ ምድራው ብላክ ከሆነ ደግሞ ብራውን ራቶችና ዋይት ራቶች ቢኖሩ ከዛ በኋላ ብዙን ጊዜ ለመታደን እንትን የሚሉት ዋይት ራቶች ናቸው። so ዳይሬክሽናል የሆነ ሴሌክሽን ነው። በጣም የሚያስፈልግ ትሪያት ያላቸው ብራውኖቹ ናቸው። ስለዚህ እነሱ ሰርቫይቭ ያደርጋሉ፣ እንደገና ኦፍስፕሪንግ ፕሮዲዩስ ያደርጋሉ። ዋይቶቹ ግን ኤክስቲንክት ይሆናሉ ማለት ይጠፋሉ ማለት ነው። so it's a directional የሆነ ሴሌክሽን።
የሆነ በሽታ መጥቶ ረጃጅም ሰዎች ወይ አጫጭር ሰዎችን የሚገል ከሆነ that's directional እንደ ኤግዛምፕል ነው እንትን እንዳትሉብኝ for instance ነው so የአይጾቹ ይሻላል I think ኤግዛምፕሉ so that's a directional stabilizing ከሆነ ደግሞ ኢንተርሚዲየት የሆነውን ፌኖታይፕ ፌቨር የሚያደርግ ከሆነ ነው መሀል ላይ ያለውን for instance ልጅ ሲወለድ ብዙ ጊዜ ኤግዛምፕል የሚሰጡት ይሄኛው ነው so የሆነ ኢንተርሚዲየት የሆነ እንትን አለ ዌይት አለው እና ከዛም በላይ ከሆነ ትክክል አይደለም ከዛም በታች ከሆነ ትክክል አይደለም so that's stabilizing የሆነ selection then there is a distributive selection ይሄኛው ደግሞ favors extreme phenotypes at both end so disturb የሚያደርግ ነው both extreme ላይ ያሉትን favor የሚያደርግ ነው so destruction ያመጣል ማለት ነው then antibiotic resistance የሚባል ነገር አለ ይሄ as bacteria evolve to resist antibiotics illustrating natural selection in action so ይሄኛው አንዱ ስለ antibiotic resistance ባክቴሪያዎች how they can resist antibiotics natural selection illustrate የሚያደርግ ነገር ነው ይለናል then there is a divergent evolution እንዳልኩት ይሄ ምንድነው is closely related species evolve differently due to different environment so closely related የሆኑ ስፒሺሶች evolve ወደ different ወደ ሆነ ስፒሺስ evolve ያደርጋሉ ምክንያቱ ደግሞ environmentታቸው different ከሆነ ማለት ነው so ለዚህም ኤግዛምፕሎች አሉ ዲፕ ስንሄድ ሜቢ እናገኛቸዋለን so for instance አንድ ጋሎፓጎስ አይላንድ ላይ የነበረው እንትን ዳይቨርጀንት ኢቮሉሽን ብለን ማለት እንችላለን ምክንያቱም ክሎዝሊ ሪሌትድ የነበሩት እንትኖች ናቸው ኢንቫይሮንመንታቸው ሲቀየር ወደ ሌላ እንትን ሲሆኑ ያበላላቸው ቢካቸው ተቀየረ ዱ ኖት ወሪ ናያውልን እሱ እንትና ቻርልስ ዳርዊን ለመጀመሪያ ጊዜ ሄደበት አይላንድ ነው ጋሎፓጎስ አይላንድ ላይ ሶ እዛ ሄዶ ነው የመጀመሪያውን ነገር ያየው ምንድነው ያየው የተለያዩ አይነት በርድ ተመሳሳይ የሚመስሉ በርድ ታይፖች አሉ 5 አይላንዶች ናቸው ጋሎፓጎስ አይላንድ ሶ አመጋገባ ስርዓታቸው የተለያየ ነው the big typeቸው ይሄ ማንቆራቸው የተለያየ ነው ሶ ምክንያቱ ደግሞ environmentታቸው ስለተቀየረ ነው ሶ divergent ሊሆኑ ይችላሉ ማለት ነው ደግሞ በቃ closely related የሆኑ ስፒሺሶች differently evolve ሲያደርጉ we can call them divergent evolution convergent ከሆነ ግን ጭራሽ ተመሳሳይ አልነበሩ unrelated የሆኑ ስፒሺሶች ናቸው ግን ወደ similar traits መጡ due to the environmentታቸው similar ስለሆነ then parallel evolution የሚባል ተርም አለ related species evolve similarly while in different environment so ወደ የተለያየ environment ውስጥ ሆነው ግን የሚገናኙ ስፒሺሶች similarly evolve ሲያደርጉ parallel evolution እንላለን then allopathic speciation የሚባል ደግሞ ተርም አለ so ምንድነው ይሄ is new species formed due to geographical isolation በመካከላቸው ሲመጣ speciation ከተፈጠረ we can call them allopathic speciation እንለዋለን ይሄን ምን ማለት ነው as for instance ተመሳሳይ የሆኑ ስፒሺሶች አሉ የአሳ ዝርያዎች ማለት እንችላለን ነገር ግን በመሃላቸው ግድብ ቢሰራ ኤግዛምፕል ነው ግድብ ቢሰራ there is a physical barrier geographical isolation ተለያይተዋል so በዚህ ምክንያት ስፒሺስን ይፈጠራል ማለት ነው ጂን ፍሎውን prevent እናደርጋለን that's we can call them allopathic speciation ተፈጠረናል then sympatric speciation ደግሞ የሚባል ይሄ ደግሞ new species form within the same area ተመሳሳይ ኤሪያ ሆኖ speciation ሲፈጠር ማለት የስፒሺስ ዲፈረንስ ይመጣ ምክንያቱ ደግሞ often due to the reproductive isolation or ደግሞ niche differentiation for instance አንድ ፖንድ ውስጥ ያሉ አሳዎች የተለያየ ስፒሺስ ሊሆኑ ይችላሉ ምክንያቱም reproductive isolation በመሃላቸው ካለ ምንም አይነት allopathic speciation ሳይኖር ምንም አይነት geographical isolation ሳይኖር ነገር ግን በreproductive isolation ብቻ reproductive seasonቸው በመለያየቱ ብቻ ወደሞ ኒቻቸው ዲፈረንሺየት በመሆኑ ብቻ ስፒሺሳቸው ሊለያይ ይችላል so we can call that as a sympatric speciation ብለን እንጠራዋለን ማለት then reproductive isolation እና mechanisms ተብሎ የሚመጣ ተርም አለ so በደንብ የምታገኙቸው መያዝ ያለባቸው ተርሞች ናቸው እነዚህ ይሄ ደግሞ ምንድነው as prevent interbreeding between different species so reproductive isolation obviously የተለያየ species ከሆነ interbreed ማድረግ አይችልም that's called reproductive isolation either ሁለት አይነት ሊሆን ይችላል by the way prezygotic ሊሆን ይችላል ወይ ደግሞ postzygotic ሊሆን ይችላል prezygotic ማለት it prevent mating or ደግሞ fertilization ነው prevent የሚያደርገው
ሶ ዛይጎት ከመፈጠሩ በፊት it prevent ጭራሽ ለሚቲንግ አይሆንም ኦር ደግሞ the structure ምናልባት compatible ላይሆን ይችላል ኦር ደግሞ fertilization እንዳይፈጠር ሊያደርግ ይችላል ለምሳሌ behavioral ወይም ደግሞ temporal ወይም ደግሞ time difference ለማለት ነው temporal difference means so ሲዝናቸው ሊለያይ ይችላል ማለት ነው so that's a prezygotic barrier ነው then post zygotic barrier የሚባላል ይሄ ደግሞ after fertilization ነው fertilization ሊፈጠር ይችላል ሜቲንግንም ላይከለክል ይችላል but hybrid inviability or ደግሞ reduce fertility reduce ያደርጋል fertilization ከተፈጠረ በኋላ በቃ fertility እንዳይኖር ያደርጋል ወይም በቃ የማይቀጥል ይሆናል ማለት ነው so that's we can call prezygotic barrier then polyploid የሚባል ተርም ታገኛላችሁ diploid polyploid ከዚህ በፊት የምናውቀው ተርም ነው polyploid ማለት having multiple set of chromosome ማለት ነው so ብዙ set of chromosome ካለ polyploid ይባላል so it can lead to a new speciation ሊያመጣ ይችላል so በጣም by the way this the ሂሶዬ እና የሜንደል ሂሶዬ ስላችሁ ስሙ እንትን ብሎብኝ ነው ዳርዊን ማለት ነው so እሱና አንድ ላይ ያመጣቸው the biochemical የሚባለው ወይም ደግሞ ሞደርኑ የዳርዊንንና የሜንደልን አንድ ላይ አድርገው so በጣም የሚገናኙ ነገሮች ናቸው የሚገናኙ ተርሞች ናቸው this evolution እና genetics so especially implant ነው የሚፈጠረው polyploid ሰው ላይ ብዙ ጊዜ ላናየው እንችላለን then human evolution የሚባል ተርም አለ ይሄ development of modern humans from earlier hominids so ቻርልስ ዳርዊን ምናቆኛ በዚህ ነው ከዚህም በፊት ግን ስራዎች እንደነበሩት አሁን አይተናል so marked by increased brain size እና bipedalism እንደሆነ በሚቀጥለው የምናየው ነው የሚሆነው so brain sizeአቸው ጨመረ ቀነሰ bipedalism ማለት በሁለት እግራቸው መሄድ ጀመሩ so መጀመሪያ ግን አራት እግር ነበር የሚሄዱት ጭንቅላታቸው ትልቅ ነበር ትንሽ ነበር ምናምን ነገር so that's we can call human evolution ምንለው ማለት ነው then australopithecus afarensis that's በጣም ከሰባተኛ ክፍል ጀምሮ የምናውቃት ተርም ናት early hominin species exemplified by the fossil Lucy ምንላት ናት እቺ በጣም the early humanin የሰው ዘር መገኛ ኢትዮጵያ ውስጥ ነው የተገኘችው obviously so እቺ ነው የመጀመሪያዋ for bipedalism ምንላት early የሆነችው hominin australopithecus afarensis or Lucy ነው then ardipithecus ramides የምትባለው ከዛ ቀጥሎ ናት early hominin species እቺኛዋም early ናት so ardi ሌላኛዋ ስሟ ነው so ከሉሲ ቀጥሎ እቺኛዋም ኢትዮጵያ ውስጥ ነው የተገኘችው showing adaptation for both bipedalism እና abnormal የሆነ ላይፍ ነበራት ይላሉ cranial capacity ይሄኛውም ስለ human evolution ሲመጣ የሚነሳው ወርድ ነው cranial capacity ምንድነው is the brain volume that increased over human evolution so brain volume እየጨመረ ነው የመጣው ይላሉ so capacity is a volume that increased over human evolution aiding ለምረው መጨመሩ የሚጠቅመው is cognitive ability ለማገዝ ነው cranial capacity የጨመረው ብሎ ነው የሚያወሩት then there is a bipedalism ቅድም እንደነገርኳችሁ up straight በሁለት ሌግ መሄድ that's called bipedalism distinguishing features from early humans so ከearly humans bipedalism አልነበረ bipedal አይደለም ወር በሁለት እግራቸው ቆሞ አይደለም የሚሄዱት then there is adaptation የሚባል አለ triad that improves an organism's survival and reproduction in its environment so adaptation በጣም ወሳኝ የሆነ ነገር ነው so ምንድነው ይሄ triad ነው that improves an organism's survival የኦርጋኒዝሙን survival improve የሚያደርገው ነው so አሁን ዓለም እየተለወጠች ነው so ከሷ ጋር አዳፕት ማያረጉ ከሆነ ወደ ኤክስቲንክሽን ይጠፋሉ so በጣም not only on the evolution human evolution ላይ ብቻ ሳይሆን adaptation still በጣም ያስፈልግ ነገር ነው for instance ሲሞቃችሁ ልብሳችሁን ቲሸርት ትለብሳላችሁ or ደግሞ በቦዲ ትሆናላችሁ or ትታጠባላችሁ that's adaptation one type of adaptation so በጣም አስፈላጊ የሆነ ተርም ነው ይሄ then evolutionary tree የሚባል ነገር አለ ዲያግራም ነው basically showing evolutionary relationshipዎችን የሚያሳይ so ዲያግራሙን ምን ይሆናል እግዚአብሔር ቢፈቅድና ብንኖር ማለት ነው relationship and divergence from the common ancestor so divergent convergent ሚሉትን እንትኖች በትሪ የሚያሳየው we call it evolutionary tree ብለን እንጠራዋለን ማለት ነው then የመጨረሻው ተርም
ካርድል ኦፍ ማንካይንድ የሚባል አለ ሪጅንስ ላይ እንደነ ኢትዮጵያ with early human fossils crucial for understanding human evolution so ሪጅኖች ናቸው ካርድል ኦፍ ማንካይንድ የሚባሉት ክራድል ኦፍ ማንካይንድ የሚባሉት they are regions specifically እንደነ ኢትዮጵያ አይነት ሪጅኖች early human fossils የተገኙባቸው ለአንደርስታንዲንግ ኦፍ human evolution በጣም ጠቃሚ ናቸው ተብለው ታወቁ ናቸው so እነዚህ ናቸው በጣም የሚያስፈልጉት ተርሞች so በቀጣይ ስለ ናቹራል ሴሌክሽን እዚህም ሌሎችንም ቶፒኮች ምን ይሆናል ከኔ ጋር ተናበራችሁ thank you very much have a nice day